ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች ሰላም ናችሁ? አለሁ እኔ በዚህ ቻናል ለእናንተ ይጠቅማል ይሆናል ያልኩትን ቪዲዮ እየሰራሁላችሁ እገኛለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ትገኛላችሁ። አመሰግናለሁ። አሁንም ድጋፋችሁ አይጥፋላለሁ። ከዛ በተጨማሪ ዛሬ ደግሞ ይዤላችሁ የመጣው ጥያቄ ጠይቁ እላለሁ። ብዙ ጊዜ ኮሜንት ላይ ያልገባችሁን ግልጽ ያልሆነላችሁን ነገር ጠይቁ እያልኩ ነበረ። ከዛ ሰራላችኋለሁ ቪዲዮ እያልኩ ነበረ። አንድ ሰው ምን ብሎ ጠየቀኝ። እዚህ ጋር እንደምታዩት ስክሪንሻት አድርጌው ነው ከዩቲዩብ ላይ። እዚህ ጋር እንደምታዩት ወ እና ዋ ቲ እና ክ ልዩነት አስረዳን የሚል ቪዲዮ ስራልን የሚል መልእክት ደረሰኝ። ስለዚህ እኔም በቃሌ መሰረት ሰራላችኋለሁ እንዳልኳችሁ ዛሬ የወ የዋ ቲ ክ ልዩነት ይዤላችሁ መጥቻለሁ ማለት ነው። እሺ ወደ ዋ ስንሄድ መጀመሪያ ወ ስንሄድ ይቺ ወ ነች፣ አንደኛ ነች። ይቺ ዋ ነች፣ አራተኛ። ይቺ ኪ ሶስተኛ፣ ከቤተሰብ ከኩ ኪ ሶስተኛ፣ ክ ስድስተኛ። ይለያያሉ። ሁሎችም በቃል ውስጥም ሲገቡ በአረፍተ ነገር ግንኙነት የላቸውም፣ ይለያያሉ። ምሳሌ ወን ወን በመጠቀም ሁለት ቃል እንመሰርታለን። ዋንም እንደዛው፣ ኪንም እንደዛው፣ ክንም ሁለት እንመሰርትና በሁለቱ ደግሞ ሁለት አረፍተ ነገር ግልጽ እንዲሆንላችሁ ማለት ነው። ስለዚህ ወን በመጠቀም ወቅት ወቅት የሚል ቃል መሰረትኩ። አሁን ወቅትን ዋ ባደርጋት እዚህ ጋር ዋ ባደርጋት አልችልም። ዋቅት ነው የሚሆን። ዋቅት ደግሞ ትርጉም የለውም። ስለዚህ ልዩነት አላቸው ወና ዋ። ወቅት ብለን ስንጽፍ አንደኛዋን ይችን ወን ነው የምንጽፈው። ስለዚህ ወቅት የሚል ቃል መሰረትኩ እዚህ ጋር። ስለዚህ አረፍተ ነገር ልመስርት። ምን ይላል እዚህ ጋር? ጸደይ ወቅት ወቅት ደስ ይለኛል። እዚህ ጋር ወን ተጠቅሜ ወቅት የሚል ቃል መሰረትኩ። ወቅትን ተጠቅሜ ደግሞ አረፍተ ነገር ልመሰርት ነው። ጸደይ ወቅት ደስ ይለኛል። ጸደይ ወቅት ደስ ይለኛል። ስለዚህ ፊደል ወን ተጠቅሜ ማለት ነው። እሺ ሁለተኛ ወን ተጠቅሜ ወገብ የሚል ቃል መሰረትኩ። ማንን የተጠቀምኩ? ፊደል ወን። እዚህ ጋር ፊደል ወን ተጠቅሜ ማለት ነው። የልጅቷ ወገብ በጣም ቀጭን ነው። እዚህ ጋር ፊደል ወን ተጠቀምኩ። ወገብ የሚል ቃል መሰረትኩ። ወገብ በሚለው ቃል ደግሞ ምን መሰረትኩ? አረፍተ ነገር የልጅቷ ወገብ በጣም ቀጭን ነው የሚል መሰረትኩ። ስለዚህ እነዚህ ሁለቱ የሰሯቸው ማንን በመጠቀም ነው? ፊደል ወን በመጠቀም። እነዚህ ፊደል ወን በመጠቀም ናቸው ማለት ነው። አሁን ዋ ሊሄድ ነው። ዋና ወ ልዩነት አላቸው። ዋጋ ዋን ተጠቅሜ ዋጋ። አሁን ምሳሌ ወል ላደርገው ብል እዚህ ጋር ተመሳሳይ ናቸው ብዬ ባስብ ወጋ ነው የሚሆን። ስለዚህ ዋጋና ወጋ ይለያያል። ስለዚህ ዋና ወ ልዩነት አላቸው። ዋጋ ይላል እዚህ ጋር። ዋጋ የሚል ቃል መሰረትኩ። ዋጋ በሚለው ስመሰርት አረፍተ ነገር የሸቀጥ ዋጋ በጣም ጨመረ። ስለዚህ እዚህ ጋር ፊደል ዋን ተጠቅሜ ዋጋ የሚል ቃል መሰረትኩ። ዋጋ በሚለው ቃል ደግሞ የሸቀጥ ዋጋ በጣም ጨመረ የሚል አረፍተ ነገር መሰረትኩ። ሌላ ፊደል ዋን ተጠቅሜ ዋሻ ሶፍ ኡመር ዋሻ በቱሪስት
ተጎበኘ ተጎበኘ። ምን ይላል? ዋን ተጠቅሜ እዚህ ጋር ዋሻ የሚል ቃል መሰረትኩ። ዋሻ በሚለው ቃል ደግሞ አረፍተ ነገር ስመሰርት ሶፍ ኡመር ዋሻ በቱሪስት ተጎበኘ። ሶፍ ኡመር ዋሻ በቱሪስት ተጎበኘ። ስለዚህ ወና ዋ ልዩነታቸው ይሄን ይመስላል። እዚህ ጋር ወ ወቅት፣ ወ ወገብ፣ ዋ ዋጋ፣ ዋ ዋሻ ማቀየር አንችልም። ምሳሌ ዋጋ የሚለው ላይ ወ ብታደርጉት ወጋ ነው የሚሆን። ዋሻ የሚለው ላይ ወ ብታደርጉት ወሻ ነው የሚሆን። ስለዚህ ዋ ዋጋ፣ ዋ ዋሻ፣ ወ ወገብ፣ ወ ወቅት እያልን መስራት እንችላለን። እሺ ወደ ኪ ሶስተኛ ናት። ከቤተሰብ ሶስተኛ ናት። ኪ ራ ይ ኪራይ ኪራይ። ኪሮስ ይሄም በኪ ነው የሚጀምረው። የቤት ኪራይ ከፈለ። አሁን የተጠቀምኩ ፊደል ኪን ነው። ኪን ተጠቅሜ ኪራይ የሚል ቃል መሰረትኩ። ኪራይ በሚለው ቃል ደግሞ ኪሮስ የቤት ኪራይ ከፈለ የሚል አረፍተ ነገር መሰረትኩ። ኪሮስ የቤት ኪራይ ከፈለ። ማንን ተጠቅሜ? ፊደል ኪን ተጠቅሜ። ሌላ ኪሳራ ኪሳራ ኪን ተጠቅሜ ኪሳራ የሚል ቃል መሰረትኩ። ነጋዴው ኪሳራ ገጠመው። ኪን ተጠቅሜ ኪሳራ የሚል ቃል መሰረትኩ። ኪሳራ በሚለው ነጋዴው ኪሳራ ገጠመው የሚል አረፍተ ነገር መሰረትኩ። ሌላ ሁለተኛው አሁን ክ ነው። አሁን ደግሞ ኪን ተጠቅሜ ኪራይና ክለሳ የሚል መሰረትኩ። በዛ አረፍተ ነገር መሰረትኩ። ክ ደግሞ ስድስተኛ ከቤተሰብ ስድስተኛ ናት። ክፍል የሚል ቃል መሰረትኩ። ክን ተጠቅሜ ክፍል የሚል ቃል መሰረትኩ። ከዛ የዚህ ክፍል ተማሪ ነኝ። ስለዚህ ክን ተጠቅሜ ክፍል የሚል ቃል ከመሰረትኩ በኋላ የዚህ ክፍል ተማሪ ነኝ የሚል ቃል አረፍተ ነገር መሰረትኩ። ክን ተጠቅሜ ክፍል በሚለው ቃል አረፍተ ነገር ስመሰርት ማለት ነው። ሌላ ክለሳ ክን ተጠቅሜ አሁንም ክለሳ የሚል ቃል መሰረትኩ። ክለሳ በሚለው ቃል መምህሩ ክለሳ አደረጉ። ስለዚህ እዚህ ጋር ክን ተጠቅሜ ክለሳ፣ መምህሩ ክለሳ አደረጉ። ስለዚህ ኪና ክ ልዩነት አላቸው። ኪ ሶስተኛ ናት። ክ ስድስተኛ ነው። ኪ ኪራይ፣ ኪ ኪሳራ፣ ኪስ እያልን መሄድ እንችላለን። ክ ክፍል፣ ክ ክለሳ፣ ክ ክርክር፣ ክ ክልል እያልን ብዙ ቃላቶችን መመስረት እንችላለን። ስለዚህ በዚህ መንገድ እናንተም መለማመድ ትችላላችሁ ማለት ነው። ሌላም እንድሰራላችሁ የምፈልጉት ካለ እንዳሁኑ ኮሜንት ጋር ሳውቁኝና ሰራላችኋለሁ። ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር ለጓደኞቻችሁ በማድረግ ተባበሩኝ። ከዛ በተጨማሪ ኦንላይን መማር የምትፈልጉ ካላችሁ ስልኬ ዩቲዩብ ቻናሉ ጋር ስላለ በዛ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።